ሩታዬ እንግዲህ ለሚገባቸው ሰዎች መልእክት አስቀምጣለች። እውነት ለመናገር የምስጋና ነው። ይሄም ማለት ምንድን ነው? በተለይ ለአንዳንድ ሁሉም ነገር ላልገባቸው ሰዎች፣ ዶማ ለሆኑ ሰዎች የጻፈችው መልእክት ነው ማለት ነው። የኔ ውድ ሩታዬ፣ የኔ መልካም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ የኔ ውዶች፣ የኔ ወርቆች። ዛሬም እንግዲህ የኛን እንቁ የሆነችውን ቀብራራዋን ሩታዬን ይዤላችሁ መጥቻለሁ። ኦ ማይ ጋድ ትላላችሁ፣ ኦ ኤምጂ እያላችሁ በእንግሊዘኛም በአማርኛም እየቀላቀላችሁ እንደኔ ለፍልፉ ማለት ነው። እና ውዶቼ እንግዲህ እስቲ ምን ተሰማችሁ በዚህ ሀሳብ ላይ ወይም በዚህ ቪዲዮ ላይ ኮሜንታችሁን አስቀምጡልኝ። ሩታ የወሰነችው ውሳኔ ስህተት ነው እንዴ? ቤተሰቦቼ ሰው ይሄን ያህል የሚንጫጫው ይሄን ያህል እንደዚህ በእሷ ሰው እየተንጫጫ ያለው ሩታ ያሰበችው ነገር በዚህ ወጣ በዚህ ገባ። እሷ በጽሁፍም በአንዳንድ ነገሮች በምጠቅሳቸው ጥቅሶችም ስቶሪ ላይ በምታስቀምጠውም ነገር እንዲህ ነው የምታስበረግጋቸው ማለት ነው። ጋይሶችዬ ይሄን ያህል ሩታን ይፈሯታል እንዴ? ሩታ የጠየቀችው ወይንም ይቅርታ የጠየቀችበት ምክንያት ኤፍሬምና ሩታ ነገራቸው አላማረንም፣ ከዚህ ከይቅርታው በኋላ የሆነ ያሰቡት መጥፎ ነገር አለ እንዳለ ቅዠት ሆነችባቸው ሩታ ማለት ነው። ቤተሰቦቼ ቅዠት በቁማቸው እየቃዡ ነው ማለት ነው። ጋይሶችዬ ምንድን ነው ጋይሶች? ኧረ ምን እሺ ነው አይነፋም። እውነት ለመናገር እንዴ ይቺ ልጅ እኮ ተውኝ፣ ከልጄ ጋር ህይወት ልኑርበት፣ እናንተም የራሳችሁን ህይወት ኑሩ፣ እኔም የራሴን ህይወት እኖራለሁ፣ ልጄን ላሳድግበት። ስለዚህ አብርሃም የፈለገው ነገር ቢያደርግም እኔን አይመለከተኝም። ገባችሁ አይደለ? እኔን አይመለከተኝም። እሱም በሰላም ህይወት ይኑር፣ እኔም በሰላም ህይወት ልኑር ማለቷ ለምንድን ነው ይሄን ያህል ሰውን ግራ ያጋባው? እውነት ሩታዬ እንደዚህ እንደምታንቀጠቀጫቸው ካወቅሽ ከዚህም በላይ ደግሞ እንግዲህ የሆነ ነገር እያደረግሽ አስበርግጊያቸው፣ ደህና እንቅልፍ እንዳይተኙ ነው የምፈልገው ማለት ነው። የእውነት ነው የምላችሁ። ይቅርታ መጠየቅ ይሄን ያህል እንደዚህ ያስደርጋል እንዴ? እና ቤተሰቦቼ የእሷ ይቅርታ መጠየቅ ይሄን ያህል የሚያስፈራቸው ከሆነ ባትጠይቅና ዝም ብላ ደግሞ ድምጿን አጥፍታ የት ናችሁ አላችሁ የላችሁም ብላ ዝም ብትል አይ ዝም ያለችው የሆነ መጥፎ ነገር እያሰበች ነው ብለው ነው እንግዲህ የሚያስቡት። ይቅርታም ስጠይቅ መከራ፣ ሳትጠይቅም መከራ። ምን እንደሚፈልጉ ነው ግራ የተጋባሁት። እንግዲህ በባለፈውም ሄርሜላ ጠፋች፣ ሄርሜላንም ደግሞ ያገታት ኤፍሬም ነው። በቃ ነገሩ አላማረንም ነበረ እያሉ በቃ ሌላ ነገር ሲያወሩ ነበረ። ትናንትናም ደግሞ እንግዲህ ለሩታ ይቅርታ ከጠየቅሽበት ጀርባ የሆነ ነገር አስበሽ ከሆነ አርፈሽ ብትቀመጭ ነው የሚሻልሽ። የሚመጣብሽን ነገር ከዚህ በላይ ያልጠበቅሽው ነገር ስለሚመጣብሽ ይቅርታ ከጠየቅሽው በኋላ የሆነ መጥፎ ነገር አስበሽ ነው እንጂ በጭራሽ ይቅርታ አትጠይቅም ብሎ እንግዲህ የአብርሽ ውሾች ወይንም ደግሞ ተላላኪዎች እንግዲህ ፍርፋሪ ለቃቃሚዎች ማለት ነው። ይሄን ነው የምላቸው፣ ሌላ ምንም አልላቸውም። ከአብርሽ ፍርፋሪ እየለቃቀሙ የሚበሉ ልባቸውን አሳብጠው ሩታ ላይ መበጣጠስ አይችሉም ማለት ነው። ምክንያቱም ሩታ ክብሬን ጠብቄ እንደሱ ሳልንዘላዘል ልጄን ላሳድግበት ተውኝ፣ ትቻችኋለሁ ነው ያለችው። ይሄ እናንተን ካስፈራችሁ እሷ ብትናገር። በነገራችን ላይ በባለፈው ሄርሜላና አብርሃም ቀለበት ባሰሩ ጊዜ ታስታውሳላችሁ አይደል ቤተሰቦቼ? እንዲህ በሃይላንድ ውሃ ነበር እኮ እንዳለ ስድስቱንም ወንድ የረሸነቻቸው ማለት ነው። እንደዚህ ውሃ ስትረጭባቸው ሁሉም ነበረ በቃዛው መሬት ላይ እንትን ያሉት ማለት ነው። እና ሩታ ብቻዋን ማንም ሰው ሳይጨመርባት ለእናንተ ትበቃችኋለች ማለት ነው። እናንተ ግን 4 5 6 ወደ ተሰብስባችሁ ለሩታ ማስጠንቀቂያ ትልካላችሁ ማለት ነው። እስኪ እናንተ ወንድ ከሆናችሁ ሩታን በአካል አግኝታችኋት ይሄን ያላችሁትን ነገር በሏት ማለት ነው። ስለማትችሉና ስለምትፈሯት ነው በሰው መልእክት የምትልኩት ማለት ነው። እና ብቻ ሩታ የኔ ጀግና ገና በብዙ ነገር ነው እንደዚህ በህልም የምትመጭባቸው ማለት ነው። የኔ ውድ